ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ ባላችሁበት ሁሉ ሰላማችሁ ይብዛልኝ። ይህ ሁለገብ ቱቶር የዩቲዩብ ቻናል ነው። ዛሬ ደግሞ የከዝርያዎችን ጨርሰን ወደ ወዝርያዎች ነው ይዤላችሁ መጣው። የወዝርያዎችን የመጀመሪያ ክፍል ይዤላችሁ መጣለው ማለት ነው። እንግዲህ የአማርኛ ፊደሎችን ከሀ ጀምሬ እስከ ወ ድረስ እስከ ዛሬው ድረስ በተከታታይ ክፍል 1 ክፍል 2 ክፍል 3 እንደየአቅማቸው ወይም ደግሞ እንደየብዛታቸው እየመደብኩ ይዤላችሁ መጥቻለሁ ማለት ነው፣ የዛሬውን ጨምሮ። ስለዚህ ከኋላ ያሉትን በደንብ እያጠበቃችሁ እንድታዩና ይሄን የዛሬውንም በትኩረት እንድትመለከቱ ኮዲው ለማሳሰብ እወዳለሁ። አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ያው ትምህርቱን እንድትጀምሩ እና ሌላ ጊዜም እንዲደርሳችሁ ለማለት እወዳለሁ። ቀጥታ ወደ ዕለቱ ትምህርት እንሄዳለን። የመጀመሪያው የዕለቱ ትምህርት የመጀመሪያው ቃል የሚሆነው ወረዳ የሚለው አለ። ሁለተኛው ደግሞ ወቅት ማለት እንግዲህ 4 ወቅቶች አሉ፣ እነሱን ማለት ነው። ከዛ ወተት ተመልከቱ፣ ወተት። አሁንም ወሰን ድንበር ማለት ነው። ወሰን ሲጻፍ እንደዚህ ነው የምጽፉት። ከዛ ወገን ብለን እንጽፋለን። ሌላኛው ደግሞ ወረት ጥሪት ማለት ነው፣ ንብረት ሀብት ወረት። እሺ ከዛ በመቀጠል ወስፌ ብለን እንጽፋለን። ወስፌ። እሺ አሁንም ወስፌ ታውቃላችኋ? ወጠነ ሴቶች በተለይ በደንብ ያውቁታል ይሄን ቃል ወጠነ። እሺ ወደደ ወገመ ተነኮለ ማለት ነው፣ ወገመ። እሺ ከዛ ወናፍ። እሺ አሁንም በመቀጠል ወጠጤ ታውቃላችሁ? ወጠጤ። እሺ ከዛ በመቀጠል ወደብ። እሺ ወረብ። አሁንም ወረብ ታውቃላችሁ ብዬ አስባለሁ አብዛኞቻችሁ። ወንድና ሴት። ወንድ ብለን ስንጽፍ እንደዚህ ነው የምንጽፈው። ወድ ብለው ይጽፋሉ ብዙ። ትዘለላለች ብዙ ጊዜ በቃልም ሲነበብ ወድ አይነት ነገር። ወንድ ስንል ብዙ ጎልቶ አይታይምና ከዛ አንፃር መጠቀቅ አለባችሁ ለማለት ነው። ሌላኛው ወሳኝ። ከዛ ወበቅ ማለት ሙቀት ማለት ነው። ወበቅ። እሺ ሌላው ወደር የሌለው፣ የሚስተካከለው የለም፣ ወደር የለውም ስንል እንደዛ ማለት ነው። ሌላኛው ወገብ እንላለን። ከዛ በመቀጠል ወረፋ ማለት የሆነ ቅደም ተከተል ማለት ነው። ዳቦ ቤት ለምሳሌ ሰልፍ ስትይዙ ሰልፍ እንደማለት ነው ወረፋ ማለት። ከዛ ወሳጅ እንግዲህ ብዙ አይነት ትርጉም አለው። ወዳጅ። እሺ ከዛ በመቀጠል ወህኒ ማለት እስር ቤት ማለት ነው። ታውቃላችኋ? ወህኒ። ወይን ያስተፈስልበሰብ ይባላል። ወይን። እሺ ወፈረ። እሺ አሁንም
ወገረ ገ ይጠብቃል። ወገረ ደበደበ መታ ማለት ነው። እሺ ወርቅ እሺ ከዛ በመቀጠል ወርቁ የወንድ ስም ወርቄ የሴት ስም አለ። ከዛ ወይም እሺ ከዛ ወሸቀ የሆነ ቦታ ውስጥ ደበቀ እንደማለት ነው። ደበቀ ወሸቀ ማለት ደበቀ እንደማለት ነው። ስለዚህ ዛሬ ያየናቸው ቃላቶች እነዚህን ይመስላሉ። እጥር ምጥን ያሉ ናቸው። እነዚህን በደንብ በትኩረት ተከታትላችሁ ለመያዝ ሞክሩ ላለውኝ። እስኪ አንዴ እነዚህን ልድገምላችሁ። ይሄኛው ይሄው ወሳኝ እሺ ከዛ ወበቅ ማለት ሙቀት ነው አይደለ? ወደር እሺ ወገብ እሺ ሌላኛው ወረፋ የሚለው ወረፋ ወሳጅ ወሳጅ ይሄን ይመስላል። ወዳጅ ወዳጅ በጣም ቆንጆ እሺ ወህኒ ወይን ከዛ ወፈረ ወገረ እሺ አሁንም ወርቅ ይሄን ይመስላል። ሌላኛው ወርቁ እሺ ደግሞ ወይም ብለን ስንጽፍ እንደዚህ ነው የምናስተካክለው። ወሸቀ ብለን ስንጽፍም በዚህ መንገድ እንጽፋለን ማለት ነው። ለዛሬ የነበሩን እንግዲህ ዛሬ የተማርነው የወ ዝርያዎችን ባለ 3 ቃል ማለት ነው። ማለት 3 ፊደሎችን ባንድ አዋህደን አንድ ቃል መስርተን እስከ አጠቃላይ እስከ ስንት መሰሎቻችሁ? እስከ 30 የሚደርሱ ቃላቶችን መመስረት ችለናል በዛሬው ዕለት ማለት ነው። ቀጣይ በሌላ እንግዲህ የወ ዝርያዎች እስክንገናኝ ዛሬ የተማርናቸውን የወ ዝርያዎች በደንብ አጣፍጣችሁ በደብተራችሁ ጽፋችሁ ቢቻል እንደውም ብታደርሱኝ የጻፋችሁትን ባይላችሁ ደስ ይለኛል። ከዛ ውጭ ግን ያው በደንብ እንድታነቡት እንዳትዘናጉ ዩቲዩብን አይታችሁ ከዛ ትንሽ ካነበባችሁ በኋላ የሰው ልጅ በተፈጥሮ የሆነ መልካም ነገር ላይ የመቆየት እንትኑ ትንሽ ስለሆነ እዛ ጋር ለመረጋጋት ተረጋግታችሁ ለኔ ብላችሁ አስባችሁ ለመጨረስ ሞክሩ ላለውኝ። ስለነበረን ቆይታ እና ለዛሬው ትምህርት ከልብ ያመሰገንኩ። ቀጣይ በሌላ ቪዲዮ ወይም በሌላ ትምህርት እስክንገናኝ ባላችሁበት ሁሉ መልካም ጊዜ፣ መልካም ቆይታ፣ መልካም ትምህርት እንዲሆንላችሁ እመኛለሁ። ባይ ባይ። መልካም ቻው።